ቆንጆ ተጨማሪ ደግሞ እዚህ ጋር አለሁኝ እንዴት አድርጌ ነው ፓንቾቹን ማመልጠው የሚለውን ነገር ደግሞ አንድ ላይ እናያለን። ምሳሌ አንድ ቁጥርና ሁለት ቁጥር እንዴት እንደሚሰነዘር አይተናል። አንድና ሁለት ሲሰነዘር ደግሞ እንዴት አድርጌ ላመልጥ እችላለሁ የሚለውን ደግሞ አንድ ላይ እናያለን። ወይም ስሌፕት እንለዋለን ማምለጥ አይነት ነገር ነው። እዚህ ጋር አለሁኝ በግራ እጄ የቀኝ ጉልበቴን መንካት ከዛ መመለሳለሁ። በግራ እጄ የቀኝ ጉልበቴን ከዛ መመለስ ተች ባክ ተች ባክ ተች ባክ። ይሄ ማለት ነው ሰውየው አንድ ቁጥር ሲሰነዝርብኝ እንደዚህ አድርጌ አመልጠዋለሁ ማለት ነው። በተመሳሳይ ደግሞ በቀኝ እጄ የግራ ጉልበቴን ተች አድርጌ እመጣለሁ። ተች 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 ተች። ይሄ እንደዚህ ሆነ ማለት በሌላ አማርኛ አንድ ቁጥር ሲመጣ ተች፣ ሁለት ቁጥር ሲመጣ ተች። አንድ ቁጥር ማለት ይሄ ነው፣ ሁለት ቁጥር ማለት ይሄ ነው። ሰውየው ወይም ደግሞ ከፊት ያለው ሰው አንድ ቁጥር ከሰነዘረብኝ ተች፣ ሌላ ሁለት ቁጥር ከመጣ ደግሞ ይቻት። ይሄ መንካት የሚያስፈልገው እንዲመጣልኝ የሰውነቴ እንቅስቃሴ እንዲመጣልኝ ይሄ ሰውነቴ ይቻት ባላንስ እያደረገ እንዲመጣልኝ ነው። ይሄ ከመጣልኝ በኋላ ግን እጅ መንካቱ አስፈላጊ ላይሆን ይችላል። ቻት እዚህ ጋር ተች ዱላውን ያው ልክ ሲመጣ እዚህ ጋር አለ ዱላው ሲመጣ ጀርባዬ ሰጠት ሰጠት ከትከሻዬ ጋር ቻት ሰጠት ሰጠት ፓፕ ፓፕ ፓም ፓም ፓፕ ፓፕ አንድ ሁለት ማምለጥ ማምለጥ አንድ ሁለት ማምለጥ ማምለጥ አንድ ሁለት ማምለጥ ማምለጥ ፓፕ ፓፕ ፔፕ ፔፕ ቻት እዚህ ጋር አለው ኤስ ኤስ ፓፕ ፓፕ ሳውዝም ሲሆን ተመሳሳይ ነው። ፓፕ ፓፕ ዞር ዞር ወይም ፔፕ ፓፕ ፓፕ ዴስ ዴስ ፓፕ ፓፕ ዴስ ዴስ። በዚህ መልኩ እንሰራዋለን ማለት ነው። ማምለጡ ደግሞ ይሄን ይመስላል ማለት ነው። ቀላል ነው። በርቱ።